ሰላም ጤና ይስጥልኝ ውድ አሻምዳጊ ቤተሰቦች፣ ዛሬ ለየት ባለ ስራ ተመልሰናል። በዛሬው ቆይታችን በስፔን የሚገኙ 5 አስገራሚ ባህሎችን እንቃኛለን። ውድ አሻምዳጊ ቤተሰቦች፣ እንደተለመደው ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንጀምራለን። እንዲሁም ለአሻምዳጊ ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ በማድረግ የደውሏን ምልክት በመጫን አስገራሚና አዝናኝ ቪዲዮዎችን ያጣጥሙ። በአምስተኛ ደረጃ ላቶማቲና የተሰኘውን የቲማቲም ድብድብ እንቃኛለን። የብዙ ቱሪስቶችን ትኩረትና በበርካታ ስፔናውያን በጉጉት የሚጠበቅ ታላቅ ቀን ነው። እኛ ኢትዮጵያውያንም በቲማቲም ዋጋ ከመጨነቅ ወጥተን በቲማቲም የምንደባደብበት ቀን እስኪመጣ በሚደባደቡት እየተደመምን ዘና እንላለን። ለሰዓታት በሚቆይ የቲማቲም ድብድብ እስከ 150,000 ኪሎ ግራም ቲማቲሞችን እንደሚጠቀሙ ስታውቁ ምን ይሰማችኋል? መልሳችሁን በኮሜንት አሳውቁኝ። ይህ በዓል በሆነች ሮብ ቀን በ1945 የተወሰኑ ወጣቶች በመሰባሰብ የአደባባይ ትርኢት ለመታደም ይሄዳሉ። በዛች ቀን ግን ታሪክ ይፈጠራል። በነገራችን ላይ ውድ ቤተሰቦቼ፣ ስፔን በበርካታ በዓላትና የአደባባይ ክንውኖች የበርካታ ቱሪስቶችን ቀልብ የሰረቀች ሀገር እንደሆነች እንድታውቁልኝ እፈልጋለሁ። የተወሰኑትንም በዛሬ ቆይታችን የምናየው ይሆናል። እናም በዛች ሮብ ቀን በትላልቅ አሻንጉሊቶች የሚመሰሉ ሰዎች የጎዳና ላይ ትርኢት እያቀረቡ ነበር። ዝግጅቱን ለመታደም የሄዱት ወጣቶች በዝግጅቱ ዘና በሚሉበት ወቅት ከወጣቶቹ መሃል አንደኛው በመደሰት ሲዘል የሆነ ሰውን ሳያስበው ገፍትሮ ለሽያጭ የተቀመጠ ቲማቲም ላይ ይጥለዋል። ሰውየው በበሰበሰ ቲማቲም ይጨማላለቃል። እናም እጅግ ተበሳጭቶ በመነሳት ማን ተበላሽቶ ማን ይቀራል በማለት የበሰሉ ቲማቲሞችን እያነሳ ወደ ወጣቶቹ መወርወር ይጀምራል። ወጣቶቹም በፍጥነት ቲማቲም እያነሱ አጸፋውን ይመልሳሉ። በአካባቢው የነበሩ የበዓሉ ታዳሚዎች በደስታ በመቀላቀል ካጠገባቸው በሚሸጠው ቲማቲም ካገኙ ሰው ጋር መወራወር ይጀምራሉ። አካባቢውም ፖሊስ ደርሶ እስከሚያስቆማቸው ድረስ በቲማቲም ድብድብ ድብልቅልቁ ይወጣል። ታዲያ እንዴት በየዓመቱ የሚደረግ ትልቅ በዓል ሆነ? የሁላችሁም ጥያቄ ነው። በሚቀጥለው ዓመት ምን ቢፈጠር ጥሩ ነው? ሁሉም ሰው ከቤቱ ቲማቲም አዘጋጅቶ በመምጣት የባለፈው ቦታ ላይ ተጠባብቀው ለሰዓታት ባመጡት ቲማቲም ተጨፋጭፈው በመለያየት በሚቀጥለው ዓመት ተቀጣጥረው ይለያያሉ። እናም በዚህ ሁኔታ በጉጉት ቀኗን የጠበቁ መቀጣቀጥ ይጀምራሉ። ለተወሰነ ዓመታት እንደተጫወቱ በጣም እውቅና በማግኘቱ የሰው ቁጥር እየጨመረ በመምጣቱ የሀገሪቱ መንግስት በ1950ዎቹ መጀመሪያ ላይ ይህን ድርጊት ያስቆማቸዋል። ነገሩ ግን በበርካታ ስፔናውያን ዘንድ ተቀባይነት ስላገኘ እንዲሁም ይህን ቀን ለመታደም የሚመጡ ሰዎች እየጨመረ በመምጣቱ እውቅናና የመንግስት ድጋፍ በመጨመር በ1957 በድጋሚ ተጀመረ። በየዓመቱ የቱሪስት ፍሰቱንም እያሳደገ መምጣት ችሏል። የራሱ ህግም ተዘጋጅቶለታል። ህግ 1 ቲማቲሙን ከመወርወራችን በፊት በእጃችን አፍርጠን መወርወር ይኖርብናል። ለአንዳንድ መጠነኛ ጉዳቶችን እንዲቀንስ ያደርገዋል። ህግ 2 በዚህ በዓል ላይ ከቲማቲም ውጪ ምንም አይነት ነገር መወርወር አይፈቀድም። ህግ 3 ቲማቲም የጫነው መኪና እስከሚመጣ ድረስ ጨዋታውን መጀመር አይፈቀድም። ህግ 4 አቆሙ ተብሎ ፊሽካ በሚነፋበት ወቅት ማንም መወራወር አይፈቀድለትም። በተጨማሪም እድሜያቸው ከ18 ዓመት በታች የሆኑ ሰዎች አይፈቀድላቸው። ጨዋታውን ለመጫወትና ወደ ጨዋታው ቦታ ለመግባት 10 ዩሮ በመክፈል የመግቢያ ትኬት መያዝ ያስፈልጋል። በአራተኛ ደረጃ ሳማና ሳንታ። ሳማና ሳንታ ወይም ቅዱስ ሳምንት ይባላል። በ13ኛውና በ14ኛው መቶ ክፍለ ዘመን እንደተጀመረ ይነገራል። በስፔን ውስጥ ጉልህ ስፍራ ከሚሰጣቸው ሃይማኖታዊ በዓላት መሃል ዋነኛው ነው። እስከ ትንሣኤ እሁድ ድረስ ባለው አንድ ሳምንት የሚከበር ሲሆን እንደየግዛቱ አከባበሩም ይለያያል። ነገር ግን በተለይ እንደ ቫሌንሺያ፣ ማላጋና ግራናዳ ባሉ ከተሞች በይበልጥ በድምቀት ይከበራል። ሴማና ሳንታን በመካከለኛው ዘመን ማክበር የጀመረችው የካቶሊክ ቤተክርስቲያን ስትሆን በአደባባይ የእምነቱን ተከታዮች የክርስቶስን የሕማማት ወቅት ለማስገንዘብና ለማስታወስ ተፈልጎ እንደሆነም ይነገራል። ይህም የንስሐንና ትህትናን ለመግለጽ የተፈለገ ነው። ትልቅ ነገር በጎዳናዎች ላይ በመሸከም ይዞራሉ። እነዚህ ፓሶዎች እስከ 1000 ኪሎ ግራም ይመዝናሉ። ብዙውን ሰኞን አስገራሚ አዲስ ዓመት አቀባበል እናያለን። አዲስ ዓመት በገባ በመጀመሪያው እሁድ ላይ በስፔን በምትገኝ በካንታብሪያ ግዛት ሲሊዮ በምትባል ትንሽ አካባቢ እንግዳ የሆነ አዲስ ዓመት አቀባበል እናያለን። ያለፈውን ጊዜ በመሸኘት አዲሱን ለመቀበል ሲባል በጥንታዊ አባቶች እንደተጀመረ ይነገራል። ቪጄኔሮስ በመባል የሚታወቁት ተሳታፊዎች ከተፈጥሮ ቁሳቁሶች የተሰሩ እንደ እንስሳት ቆዳና ጭንብሎችን በተጨማሪም በቀለማት ያሸበረቁ ጨርቆችን ያጌጣሉ።
ፌስቲቫሉ በመንደር ውስጥ ደማቅ ሰልፍ የሚታይበት ሲሆን ቪጀነሮች ዳንኪራና ጩኸት በመፍጠር ከህዝቡ ጋር በመሳተፍ የደስታ ድባብ ይፈጥራሉ። ቪጀነሮች በተፈጥሮ ኃይሎች ይወከላሉ፣ ይረዳል ተብሎም ይታመናል። ከዋናው ሰልፍ በተጨማሪም ሙዚቃ፣ ጭፈራ፣ ባህላዊ ምግቦችና ፌስቲቫሎች ይካተታሉ። ይህም ለአካባቢው ነዋሪዎችና ለጎብኚዎች አስደሳች ሁኔታን ይፈጥራል። ላ ቪጀኔራ የስፔን የማይዳሰሱ ባህላዊ ቅርሶች ለማስተዋወቅና ለመጠበቅ ጥረት የተደረገ ይገኛል። በሁለተኛ ደረጃ ኤል ኮላቾ። ይህ በዓል ህፃናትን በመንገድ ላይ በማስተኛት በመዝለል ይከበራል። ኤል ኮላቾ ፌስቲቫል በስፔን ውስጥ ይህ ልዩና ደማቅ በዓል የሚከበረው በኮርፕስ ክርስቲያን በዓል ነው። የበዓሉ ዋነኛ ድምቀት ዳቢሎስን ምስል ለመምሰል በሚሞክሩ ሰዎች ወይም ኮላች በመባል በሚጠሩ ሰዎች ይከናወናል። ህፃናት በየመንገዱ ፍራሽ ላይ በማስተኛት ከዛም በላያቸው ላይ በመዝለል ይካሄዳል። ይህ ስነ ስርዓት ህፃናት ከኃጢአታቸው ለማጽዳትና ከክፉ መንፈስ እንደሚያርቃቸውም ይታመናል። ፌስቲቫሉ በህፃናት ዝላይ ዝግጅት በተጨማሪ የአካባቢ ወጎችን፣ ማህበረሰብ ባህል የሚያንጸባርቁ ሰልፎችም ይደረጋሉ። በተጨማሪም ሙዚቃዎች፣ ጭፈራዎችና ሌላ ባህላዊ ተግባራትም ይከናወናሉ። ለእንግዶች ያልተለመደ ቢመስልም የኮላቾ ፌስቲቫል የበርካታ ቱሪስቶችን ቀልብ መሳብ የቻለ ታላቅ በዓል ነው። አራተኛ ቡልራን ወይም ኢንሴሮ። ይህ በዓል እጅግ ተወዳጅና በጣም ተናፋቂ ከሆኑ የጎዳና ትርኢት በዋነኝነት ይመደባል። በርካታ ቱሪስቶችና ስፔናውያን ይህን ድፍረት የተሞላ ጨዋታ ለመታደም ወደ ቫሌንሺያ ከተማ ይተማሉ። ይህ ጨዋታ በ14ኛው መቶ ክፍለ ዘመን በስፔን በፓምፕሎና ግዛት በሳን ፈርሚን እንደተጀመረ ይነገራል። በወቅቱ ለተለያዩ ፍልሚያዎች የሚዘጋጁ የከብት አይነቶችን ከገጠር ወደ ከተማ ለፍልሚያ በሚወስዱበት ወቅት አንዳንድ ጎረምሶች ከብቶቹን እንዲፈጥኑላቸው ከብቶቹን በላያቸው ላይ ዘለው በማለፍ በሬዎቹ ፊት በመሮጥ ከከብቶቹ በላይ ላይ ዘለው በማለፍ ከበሬዎቹ ፊት በመሮጥ ይዝናኑባቸው ነበር። በወቅቱም ከፍተኛ የድፍረት ወይም የወንድነት ማሳያ ተደርጎም ይቆጠራል። ከጁላይ 6 እስከ 14 ድረስ በየዓመቱ የሚካሄድ ሲሆን ጧት በሚደረግ ሩጫ በሬዎቹ እስከ ፍልሚያ ቦታቸው ድረስ ከፊታቸው በመሮጥ ይከናወናል። ተሳታፊዎቹ ብዙውን ጊዜ ባህላዊ ነጭ ልብሶችና ቀይ አላባሾችን ይጠቀማሉ። በጨዋታው ላይ አደጋ እንዳይደርስባቸውም ተፋላሚዎቹ ልምምድ እንዲያደርጉ ይመከራል። ለዚህ ጨዋታ ተብሎ የሚመረጡ በሬዎች የተዳቀሉ በመሆናቸው በጣም ፈጣንና ቁጦዎች ናቸው። በሰዓትም እስከ 24 ኪሎ ሜትር ይፈጥናሉ። ቀላልና ከባድ ጉዳቶችን አልፎ አልፎ ቢታይም እስከ ሞት ድረስ አጋጣሚዎችም ይፈጠራሉ። ዝግጅቱ የበሬዎችን አያያዝና በእንስሳትም ሆነ በተሳታፊዎች ላይ በሚደርሰው አደጋ በመቃወም የእንስሳ መብት ተሟጋቾች ከፍተኛ ትችትን ያስተናግዳል። በስተመጨረሻም ስፔን እነኝህንና በርካታ ያልተነገሩ በዓላትን በማቀፍ የዓለም የቱሪስት ኢንዱስትሪን በሁለተኛ ደረጃ ላይ ትመራለች። ውድ አሻም ዳጊ ቤተሰቦች በቆይታችሁ ዘና እንዳላችሁ ተስፋ ያደረግን፣ በሌላ ቪዲዮ እስክንገናኝ አሻም ጊዜ ይሆንላችሁ።